አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር ምን ጽፈው? አሬው በእናትህ ሚስት የገዛችልኝን ሰዓት እስኪ አተያበደ ነው በጣም ነው የሚያምረው። ይኸውልህ ተራ ሰዓት እንዳይመስልህ 50 ሺህ ብር አውጥታ ነው የገዛችልኝ። እንዴ ከየት አመጣች ይሁሉ ብር? አሬው ነው ያበደ ሳይዳ ስል ጀምራለች። እንደውም ይሄ አስፋልት ዳር ቆሞ ከዛ መኪና መጥቶ ይዟቸው የሚሄድ ነገር አለ አይደል? ከዛ በኋላ መኪና ይወርዳቸዋል። ከዛ ደግሞ ሌላ መኪና ይዟቸው ይሄዳል። እንዲህ ያለ ብቻ ሌሊቱን ምናምን ነው የምትሰራው። በቃ ያበደ ሳይዳ ስል ጀምራለች ነው በቃ አውቃለሁ አይደል ምን እንደምትሰራ አውቃለሁ። ግን ሰዓቱ አያምርም። በጣም ቆንጆ ነው። አይ እዚህ ጋር ሁለት ሰው ጠየቅና እኔን አልፈህ እሷን ጠየቅም። ምን ሆነ ነው? አይ ምንም እኮ ችግር አለው። አይ የምታውቀው ነገር አለ እንዴ ስለኔ? አይደለም። እሺ ግዛት ብር የለውም አሉ። አይደለም አይደል? እዚህ ጋር ጠይቀህ አንተ ቢኖርህ እኮ ንቀትህ እኮ ሳይኖርህ እንደዚሁም እዚህ ጋር ሁለት ሰው ጠየቅ። ከዛ እኔን አልፈህ እሷን ጠየቅ። ምንድነው? ቆይ አለ የምታውቀው ነገር አለ ስለኔ? ስለ እግዚአብሔር ይስጥልኝ። ግን እንደዚህ አይደረግም። ምንድነው? ዛሬ ደግሞ ታክሲ አይመጣም እንዴ? ጌታው ፈጣሪ ምንድነው? ሰፈሩ ታክሲ የለም ነው ወይ? ለፍረዳ ብር የለኝ እንግዲህ ራይድ መጥራት ነው። ማን ራይድ ነው? እናቴ ወራታሽ ነሽ? ነይ እኮ አብረን እንሂዳ። አመሰግናለሁ በጣም ወይኔ እግዚአብሔር ተጻይጨፍ መክፈሉ ይሻላል እኮ እዚህ ከመገጠር። አዎ ፀሐይ እኮ ጨረሰን በእናትህ። በጣም አዛን ነው። ሄሎ ወይ እንዴት ነሽ? አለው ምን ይለቀኛል በእናትሽ። በቃ የነካሁት ሰው እንዳለ ነው የሚሞተው። ምን ትናንትና ታች ያለው ሰው አይደለ እንዴ? ትንሽዬ እኮ ነው ነካ ያረኩትኝ። ከዛ ያዛኝ እኔን ያልገደለኝ እንዴት ሰው ይገላል? ቆይ እኔ ግራ የገባኝ ነገር ምን ህዝብ እንዳለ አለቀ እኮ። ኧረ እኔ ብቻዬን አትዘጋም። ለምንድን ነው በሬን ዘግቼ የምቀመጠው? ለምን ብዬ እንዴ? ለምንድን በቃ የነካው አሁን ሶስት ሰው ነው የሞተው። እንግዲህ መቼ ነው? ከትናንት ወዲያ እኮ የያዘኝ በሽታ ነው ወይ መድኃኒዓለም። እዚህ ጋር ምንም እኮ እዚህ ጋር ታለ ታረጊው። አይ ምንም ሳላረ በቃ ንክት ላረኩት ሰው ንክት ላረኩት። ወንድሜ በቃ ይሁን እሺ። ወይ አተረፍከኝ እኮ ከጻፈ ምንድን ነው አሁን ያልሽው ምንድን ነው? በሽታ? አዎ ከትናንት ወዲያ ነው ያዘኝ። በእናትህ ሰው ላለቀ ሞቶ እኔ እዚች ጋር ወርደኝ አባቴ። አመሰግናለሁ። አልነገርሽኝም እኮ። አመሰግናለሁ በጣም እሺ። መልካም ቀን ይሁን። ሳትነግሪኝ እናቴ መልካም ቀን። የነካሁት እንደኔ ነካሹም ነው እንደኔ። በቃ ቤተሰብ ንገርልኝ ከሞትኩ አትለፍነት ወጣለሽ ይለፍነት ወጣለሽ ነግሬያለሁ። ወይ ምን ጉል ኧረ አልገባም። ሎንጭም አልገባም። አንተ ገብቷል። ሎንጭ ኧረ አልገባም። ሎንጭ ገብቷል። አልገባም። እነሱ ነው የሚሻላችሁ። እሺ አንተ ለምን ተከለከልክ? ምን ይጣጩት እንደውም አንተ አውጭት። ቤት ይገባል። አንዴ ቤት ይገባል። አንድ ባዶ እየተመራ ቤት ይገባል። ኧረ ቡራ አሁንም ሽሮ ልሰራ ነው? አዎ ምን ነው? ኧረ ቡራ ይደብራል። ከእሑድ እስከ እሑድ ሽሮ። አንተ ቆይ ሌላ ምግብ አታውቅም? አመቱን ሙሉ ሽሮ። ኧረ ከሰው ተራ እየወጣ ነው። እንደ ሀገር እኮ ነው ያማል እንዴ? እንደ ህዝብ እኮ ነው። እኔ ብቻ መስዬ ነው? ሁሉም ሰው ነው ሽሮ የሚበሉ? ኧረ ቡራ እሱ አባባል ነው። ህዝቡ በቤቱ ደህና ምግብ ነው የሚበለው። ተሳስተሃል፣ እባክህ ተሳስተሃል። ኧረ ቡራ እንዳይደብር ብዬ ነው። እንዲህ ኮነ ፋም ኮመንት ላይ ግቡና ዛሬ የበላችሁትን ምግብ ጻፉ። ይጻፉ። ታስፈራራለህ እንዴ? ይጻፉ። በቃ ጻፉ። አዋርዱት። ኡፈይ በስተመጨረሻ ምን እያደረክ ነው? ምንም። ተው ግን አንተ ልጅ ተው፣ አይነህ ይፈሳል። አርማዬ ደግሞ አሁን እኮ ነው ስልኩን ያነሳሁት። እኔ ላንተ አስቤ ነው። እዚህ ላይ ተጠረየዋልክ፣ ጭንቅላትህም ጤነኛ አይሆን። እውነቷን ነው። ስልክ የሰው ልጅ አይምሮ በፍጥነት እንደሚገል ተመረናል። ጭራሽ አንቺም እየመከርሽኝ ነው። አዋ ምን ያንሰኛል? ለማንኛውም ልንገርህ፣ አርፈህ ትምህርትን ተማር። እውነቷን ነው። ይሄ ቀፎ ምንም አይጠቅምህም። ኧረ አሁን ያነሳሁት ደግሞ አንተ አይደለ እንዴ ቁጭ ብለህ በስልክ ዜና ስትይ የምትውለው? ታዲያ ጠቃሚ ነገር ነው። ጠቃሚ አይደለም። የምን ጥቅም ነው ደግሞ ፖለቲካ መስማት? ለማንኛውም ልንገርሽ፣ አንዱም ልጅ እኮ እንደዚህ ነው ስልኩን እየጎረጎረ አድሮ ጠዋት ላይ እናቱ ትቀሰቅሷለች፣ ጸጥ ብሎልሻል። ምን? ኧረ ውሸት ነው። አየሽ፣ ይሄ ስልክ ጭራሽ ንቀትም አስተምሯቸዋል። እኔን ውሸታም። እውነቷን ነው። እኔም እንደዚህ ቤተሰቦቹን በቆንጨራ ከታስፎ የገደለ ስልክ የሚጠቀም ልጅ አውቃለሁ። ወይኔ ቤቱ ጋር ነው እየገባችሁ ያላችሁት። ደግሞ መግደሉን ከስልኩ ጋር ምን አገናኘው? አያገባኝም። ወይ አንተው ስልኩን ወይ ምን እያየህ እንደሆነ አሳየን። አረማዬ አንተው እንደውም እሺ ያሳይሻለሁ።
የት ነው? ግን ለምንድን ነው ይሄን ኮፍያ የምታረገው? ፀጉሬ እየገባ ስለሆነ እኮ ነው። ፀጉሬ እየገባ ነው። ለዛ አሪፍ መፍትሄ አለ። ቀይ ሽንኩርት ትፈጭና ውሃውን በደንብ ቆዳህ ላይ መቀባት። በጣም ሽንኩርት ሮዝመሪው ማለት ነው። ከቀማት ጋር ቀቀቀቀል አድርገህ ትቀባታለህ ማለት ነው። ከዛ ጋር በቃ ጉፍር ነው የሚለው። በጣም አለ። ያ ምን ሮዝመሪ ነው? እንደዛ ከሆነማ ቀይ ሽንኩርት ነጭ ሽንኩርት ማለት ነው ትቆርጣውና ቆዳህ ላይ በደንብ አድርገህ መቀባት። ከዛ እሱ እየቆጠቆጠ ያወጣዋል። ፀጉር ለምን ይቆጠቆጣል? እሷ ላይ ዝንጅብል ነው የሚገርኩ ላይ ዝንጅብል ጨመር ታደርጋታለህ። ድብስ ነው የሚል እንደዚህ ጎፈሬ ነው የምትሆነው። በቃ ሁለታችሁም ለመክራችሁ በጣም አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። እሺ ወጥ ሊሰሩኝ ነው እንዴ? የበረሃው ሀገር ኤላ እንዴ ማይኮ ምንድነው? ምን ሆነ ነው? ምንድነው? አሬ ሸንጠላን ዞር አድርጎ ለምን ዞር አድርጎ አትከነይ ጎናታ አንተ ስፖርት ትሰራለህ? ኧረ ጣል በእናትህ አንተ እኮ ለምንድነው ነገር ምን ወንድ ልጅ ሸንጠላ ይዘህ በዚህ ጊዜ ሴታ ሲያስብላል? ሴታ አንተ ስፖርተኛ አይደለህ? ኧረ ዞር በል ከሸንጠላው የሚደረስኩልሽ መች ነው የሚደርስልኝ ብለሽ ስትጸልይ አልነበር? እባክን ጓደኛዬ ለስጋችን ስንል ነፍሳችንን አንጣ፣ ወደ ሃይማኖታችን እንመለስ እባክን። ደህና ናችሁ? ይኸውልህ ዝም ብለህ ብቻ አንቺ እንዴት ነው እንደዚህ ያማረብሽ? በእናትሽ ሁሌ እኮ አናገርሻለሁ እያልኩኝ ቁንጅናሽ እየገፋኝ ተቸገርኩ። እስኪ አንዴ 360 እስኪ በስመ አብ ያበደ ነው። በቃ ውስጥ ግቢና ጠብቂኝ፣ እመጣለሁ። አንተማ አለ እንዴ? ማዘሬ እኮ ነች እኮ። ደህና ዋላችሁ ልጆች። እንደውም አያተመጡ ዝም ብለህ ብቻ ተማሪ ነው ጡረተኛ። ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር የምንጽፈው እንዴ? የእሱን ነገር ማቱ ሃይፕ ቀልብ እየላኩት ነው ወይ ማል ምናምን አልተባልክም ወይ? ምን ሆነን ነው? ቆይ እንደዛ መጽፈው አንተ ምንም ጭንቅላታችን አይሰራም። ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ነው በጣም ይገርመኝ። አሁን ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን በቃ ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስበው አይደለም። አሁን እንዴት ነው የምታስባምጪው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ማለት በቪዲዮ ነው። ምን አንተ ቴክስት ነው ዘንድሮ የምትጽፊው? በቪዲዮ ነው የምታወራው? የኔ ቆንጆ ምን እሺ ነው? ኧረ አክሲ ምንድን ነው አንቺ ደሱ ጊዜ እሺ ብለሽ እኔ ነው እንዴ? ኧረ ብለሽ እንደዚህ ነው የምታመስለው? የኔ ቆንጆ እንደዚህ ነው የምታመስለው? አንተ የፌስቡክ በስንት ጣሙ በእናትህ